ዶናልድ ጄ ትራምፕ የፖለቲካውን ብቻ ሳይሆን የሃይማኖቱን መድረክ እያመሱት ይገኛሉ። ኢራን ዩራኒየም ላለማበልጸግ ለ5 ዓመታት ራሷን እንደምታቀብ ገለጸች። የአሜሪካ አውሮፕላን ተሸካሚ መርከቦችን ጨምሮ 3 የጦር መርከቦች በሆርሙዝ ወሽመጥ አካባቢ እየተንቀሳቀሱ ወሽመጡን መዝጋታቸው ተዘግበዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። የአሜሪካ አውሮፕላን ተሸካሚ መርከቦችን ጨምሮ 3 የጦር መርከቦች በሆርሙዝ ወሽመጥ አካባቢ እየተንቀሳቀሱ ወሽመጡን መዝጋታቸው ተዘግበዋል። ወሽመጡ መዘጋቱን ተከትሎ ዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ዳግም ማስጠንቀቂያ አሜሪካም የሆርሙዝ ወሽመጥ መዝጋቷን አስታውሰው ወደ አሜሪካ የጦር መርከቦች ወይንም ወደ ሆርሙዝ ሰርጥ ለመጠጋት የሚሞክር ማናቸውም መርከብ ከፍተኛ የሆነ ውድመት ይደርስበታል ብለዋል። የሆርሙዝ ወሽመጥ በአሜሪካ መዘጋቱን ተከትሎ የዓለም መሪዎች ከፍተኛ ጭንቀት ላይ እንደሚገኙ እየተገለጸ ነው። የተለያዩ ሀገራት በወሽመጡ በኩል እንዴት ብለው እንደሚያልፉ እያሰቡ ሲሆን፣ ትራምፕ ወደ ወሽመጡ በሚጠጋ ማናቸውም መርከብ ላይ እርምጃ እንዲወሰድ አዝዣለሁ፣ በራሳችሁ ፈርዳችሁ ወደ ወሽመጡ ተጠጉ ብለዋል። ይህንን ተከትሎ ታዲያ የቻይና ጦርም አስቸኳይ የሆነ መግለጫ አውጥቷል። የቻይና ጦር እገዳው ከቻይና ላይ ሊነሳ ይገባል፣ የቻይና መርከቦችን ሊያካት አይገባም፣ የቻይና መርከቦች በአካባቢው ለኢኮኖሚ የሚጠቀሙበት እጅግ ወሳኝ መስመር በመሆኑ ለቻይና የህልውና ጉዳይ ነው ሲል የቻይና ጦር ሌሊቱን ባወጣው መግለጫ አስጠንቅቋል። ጉዳዩን በተመለከተ በዝርዝር የማስደምጣቸው መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለመስማማት በውስጥ መስመር እየለመነችን ነው ሲሉ ተናግረዋል። የአሜሪካው መገናኛ ብዙሃን ኒውዮርክ ታይምስ ዛሬ ሌሊቱን ባወጣው ልዩ ዘገባ የስለላ ምንጮችና የድርድሩ አካላትን ጠቅሶ እንደዘገበው በኢስላማባድ በነበረው ድርድር ወቅት ዋነኛ ማነቆ የነበረው የኢራን ዩራኒየም የማበልጸግ ጉዳይ ነው በማለት ገልጾም አሜሪካም በድርድሩ ላይ ኢራን ዩራኒየም ማበልጸግ ስራዋን ለሚቀጥሉት 20 ዓመታት ሙሉ በሙሉ እንድታቆምና አሁን የበለጸገውን ዩራኒየምም ወደ ሌላ ሀገር አሳልፋ አውድማ እንድታወጣ ጥያቄ አቅርባ ነበር። ነገር ግን ከኢራን በኩል የወጣው መረጃ እንደሚያሳየው ግጭቱን ለማርገብ ሲባል ኢራን የሐሳብ ለውጥ ማድረጓ የተሰማ ሲሆን፣ ይህም በሚቀጥሉት 5 ዓመታት ለኒውክሌር መሳሪያ መስሪያነት የሚያገለግል ዩራኒየም ላለማበልጸግ ለ5 ዓመታት ራሷን እንደምታቀብ ስታስታውቅ፣ ይህ የኢራን ሐሳብም አሜሪካን አላሳመናትም የተባለ ሲሆን፣ ምክንያቱም ኢራን ወደፊትም ይህንን ውሳኔ ቀልብሳ በአጭር ጊዜ ውስጥ ለጦር መሳሪያ የሚሆን ዩራኒየም ዳግም ልታበለጽግ ትችላለች የሚል ስጋት በአሜሪካ በኩል በከፍተኛ ሁኔታ የመፈጠሩንና ድርድሩን በዚህ ሁኔታ መበተኑም ተገልጿል። አሜሪካ ደግሞ ይህንን የኢራንን የመስማሚያ ነጥብ ወደ ጎን በመግፋት ለ5 ዓመታት ሳይሆን ለሚቀጥሉት 20 ዓመታት ዩራኒየም ማበላጠል አልችልም ወይንም አላበለጽግም በማለት ፈርሚ ሲሉ ጥያቄ አቀርበውላታል። ይህንን ተከትሎ ኢራን የመካከለኛው ምስራቅ ሀገራት በአስቸኳይ ካሳ እንዲከፍሉኝ ስትል ለኳታር፣ ለኦማን፣ ለተባበሩት አረብ ኤሚሬት፣ ለሳውዲ አረቢያ፣ ለባህሬንና ለኩዌት አስቸኳይ የሆነ ማስጠንቀቂያ መስጠቷ ተዘግበዋል። በጦርነቱ ለደረሰብኝ ኪሳራ ማካካሻ ክፈሉኝ ብላለች። በዚህ ውጥረት ውስጥ የዓለም ሀያላን አገራት የየራሳቸውን ዲፕሎማሲ ካርድ እየመዘዙ ሲሆን፣ የኢራን ውጭ ጉዳይ ሚኒስትር አባግጂ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ዛሬ ሌሊቱን ባደረጉት የስልክ ውይይት አሜሪካን በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ ላይ ያደረገች ያለው አስቆጪ ሲሉ የገለጹትን ድርጊት በዓለም አቀፍ ሰላም ላይ አደገኛ የሚያስከትልና በአስቸኳይ አሜሪካ የጦር መርከቦችም ይህንን እገዳ አንስተው ከአካባቢው እንዲርቁ ኢራን አስጠንቅቃለች። የሩሲያ ቀዩ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሩሲያ የኢራንን ከፍተኛ የበለጸገ ዩራኒየም ተቀብላ በማቀናበር ወደ ኒውክሌር ነዳጅነት ቀይራ ለመመለስ ያቀረበችውን የቆየ ጥያቄ አሁንም ክፍት መሆኑን አረጋግጠዋል። ሆኖም ግን ኢራን እስካሁን ጥያቄውን አልተቀበለችም።
በሌላ በኩል ኢራን በአካባቢው ሀገራት ላይ ያልተጠበቀ ክስ ከፍታለች። የኢራን መንግስታዊ ዜና ወኪል ኢርና እንደዘገበው ከሆነ ኢራን 5 በቀጠናው የሚገኙ ሀገራትን ማለትም ባህሬን፣ ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬት እና ጆርዳንን በጦርነቱ ወቅት ዓለም አቀፍ ግዴታዎቻቸውን ጥሰዋል በማለት የጦር ካሳ ለኢራን በአስቸኳይ እንዲከፍሉም ኢራን ጠይቃለች። መገናኛ ብዙሃን ከፍተኛ ትኩረት የሆነው የሆርሙዝ ወሽመጥ አሁንም እንደተዘጋ ሲሆን አሜሪካ የኢራንን ወደቦች ሙሉ በሙሉ በመዝጋት የኢራንን የኃይል ኢንዱስትሪ ለማነቅ ስትሞክርም ትልቋ የኢራን ነዳጅ ገዢ የሆነችው ቻይና የነዳጅ አቅርቦቶቿ ሲቋረጥባት በኢራን ላይ ጫና ሳድራ ወደ ድርድር ጠረጴዛ እንድትመልሳትም አሜሪካ ተስፋ እንዳደረገችም ተመልክተዋል። ሚኒስትሩ በንግግራቸው እኛ ከኢራን ጋር የንግድ፣ የኃይል፣ የነዳጅ ስምምነቶች አሉን። በእኛ ጉዳይ ላይ ሌሎች ወገኖችም ጣልቃ እንዲገቡብን አንፈልግም። ስለዚህም የሆርሙዝ የባሕረ ሰላጤን ለእኛ በአስቸኳይ ክፍት መሆን አለበት በማለት አሜሪካ ለጣለችው እገዳ ቀጥታና ግልጽ መልእክት አስተላልፈዋል። በእስራኤል በኩል በጠቅላይ ሚኒስትር ኔታንያሁ ከአሜሪካው ፕሬዝዳንት ጋር ያላቸው የጠበቀ ወዳጅነትና ቅንጅነት ለሕዝባቸው ማሳየት ከፍተኛ ፍላጎት አላቸው። በተለያየ ጊዜ የተወሰዱ የሕዝብ አስተያየት ጥናቶች እንደሚያሳዩት በአሁኑ ወቅት ፕሬዝዳንት ትራምፕ ከኔታንያሁ በተሻለ በእስራኤልያን ዘንድ ከፍተኛ ተቀባይነት አላቸው ይላል። በመሆኑም አሜሪካ በባሕረ ሰላጤው ላይ ወታደራዊ እገዳ መጣሏን ኔታንያሁ በከፍተኛ ደስታ ቢቀበሉትም ነገር ግን የእስራኤል ከፍተኛ የጸጥታ ሹማምንት ግን ይህንን ውሳኔ የታሰበውን ውጤት ያመጣል ብለው እንደማያምኑ ለእስራኤል መገናኛ ብዙሃን ተናግረዋል። የእስራኤል ወታደራዊ ስለላ ኢራን ዴስክ ኃላፊ የሆኑት ዳኒ ስቲኖሮቪች አሜሪካን በባሕረ ሰላጤ ላይ እገዳ በመጣሏ የምታመጣው አዲስ ለውጥ እንደሌለም ይሞግታሉ። ባለሙያው እንደሚሉት ከሆነ ባለፉት 40 ሳምንታት በተደረገው ጦርነት ሊሳካ ያልሳካ ግዕል አሁን እገዳ በመጣል ይሳካል ተብሎ ፈጽሞ አይታሰብም ብለዋል። በተመሳሳይ የቀድሞ እስራኤል ጸጥታ መከላከያ ሚኒስትር ሞሼ ያሉን በሰጡት አስተያየት ከ40 ቀናት በላይ በፈጀው ጦርነት ከተቀመጡት ኢላማዎች ውስጥ አንዳቸውም አለመሳካታቸውን ጠቅሰው ሚኒስትሩ አክለው ይህ አሁን የተፈጠረው ውጥረትና እገዳ ውሳኔ ኢራን የኒውክሌር የጦር መሳሪያ ባለቤት መሆን ፍላጎቷን በተበለጠ እንድታስብበትና ከሚያምንበት አለማመንታትም የኒውክሌር የጦር መሳሪያ እንዲሰራ ሊገፋት ይችላል ሲሉ ገልጸዋል። በሌላ በኩል ኢራን ለረጅም ዓመታት በአሜሪካ እገዳ የተያዘባትን ሀብቷን እንዲመለስላት መጠየቋም ተዘግቧል። ለአለፉት 47 ዓመታት በአሜሪካ ኃይሎች ታድጎ ያለው የኢራን ሀብት ከ100 ቢሊዮን የአሜሪካን ዶላር በላይ የሚገመት ሀብት በአሜሪካ ባንኮች እንዲታደግ ባደረገችው ውሳኔ ነው። ይህ እገዳ ዓለም አቀፍ ባንኮችንና እንደ ሼል፣ ቶታል እና ቦይንግ ያሉ ግዙፍ ኩርኩሮች ከኢራን ኮንትራታቸውን ሰርዘው እንዲወጡ አስገድዷቸዋል። ከዓመታት በኋላ ይህ ታደገ ገንዘብ እያደገ መጥቶ እንደ ደቡብ ኮሪያ 7 ቢሊዮን የአሜሪካን ዶላር፣ ኢራቅ፣ ጃፓንና ቻይና በአጠቃላይ ከ2 እስከ 30 ቢሊዮን የአሜሪካን ዶላር የሚገመት ነዳጅ ሽያጭ ገንዘብ ባሉ ሀገራት ባንኮች ውስጥ ተቆልፎባቸው ቀርተዋል። በ2015 የኒውክሌር ስምምነት ወቅትም የተወሰነው ሀብት ከ50 ቢሊዮን የአሜሪካን ዶላር በላይ የሚገመት ገንዘብ ለኢራን ቢለቀቅላትም በ2018 ፕሬዝዳንት ትራምፕ ከስምምነቱ ሲወጡ ከፍተኛ ጫና የተሰኘውን ዘመቻ በማውጃ ዳግም ገንዘቡ እንዲታደግባት አድርገዋል። ይህ ሁኔታ ኢራንን አዲስ የኢኮኖሚ ማምለጫ ዘዴ እንድትፈጥር ያስገድዳት ሲሆን ማዕቀቡን ለማለፍ ኢራን ወደ ክሪፕቶ ከረንሲ በተለይም ደግሞ ቢትኮይን ፊቷን ያዞረች ሲሆን ጥቅም ሳይውል ሊባከን የነበረው ተፈጥሮ ጋዝን በመጠቀም ግዙፍ የቢትኮይን ማዕደን ማውጫዎችን ገንስባ በ2022 የአውሮፓ አቋም አጠቃቀር ብቻ ኢራን የዓለምን 4.5% ቢትኮይኖችን በማምረት ወይም ማይን በማድረግ በየዓመቱ 100 ሚሊዮኖችን የሚቆጥሩ ዶላር ገቢ ማግኘት ጀምራ እንደነበር ተዘግበዋል። ይህ ደግሞ ከአሜሪካ ባንክ ቁጥጥር ነፃ እንድትሆን አድርጋታል። ኢራን ይህንን ሀብት ከሆርሙዝ ወሽመጥ መከፈት ጋር በቀጥታ አያይዛ ያቀረበችው ሲሆን አሜሪካ ገንዘቡን ካለቀቀች በስተቀር ኢራንም የሆርሙዝ ወሽመጥን እንደማትከፍት ገልጻለች። በአጠቃላይ ከአሁኑ ሰዓት ከ80 እስከ 120 ቢሊዮን የአሜሪካን ዶላር የሚገመት የኢራን ሀብት በዓለም ዙሪያ በአሜሪካ ምክንያት ታድጎ በተለያየ ሀገራት እጅ ይገኛል። ስለዚህም ወደ ድርድርም ሆነ የሆርሙዝ ወሽመጥ መክፈት በቅድሚያ መለቀቅ ያለባቸው ለዘመናት የታደጉ የኢራን ሀብቶች በአስቸኳይ ይለቀቁ ስትል ኢራን ጠይቃለች።
በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፖለቲካውን ብቻ ሳይሆን የሃይማኖቱን መድረክ እያመሱት ይገኛሉ። ከካቶሊክ ሊቀ ጳጳስ ፖፕ ሊዮ ጋር ያላቸው የቃላት ጦርነት የተባባ ሲሆን፣ ትራምፕ ከቫቲካን ጋር ያገቡት የቃላት ጦርነት የተባባ። ትራምፕ ራሳቸውን እንደ ክርስቶስ ወይም ፈዋሽ አድርገው የሚያሳይ የኤአይ ምስል በማህበራዊ ሚዲያ መልቀቃቸውን ተከትሎ ከዓለም ዙሪያ ከፍተኛ ሁኔታ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ከባድ ተቃውሞ ከተሰነዘረባቸው በኋላ ፕሬዝዳንቱ ይህንን ራሳቸውን በኢየሱስ ክርስቶስ መስለው ያቀረቡበትን በኤአይ ተቀናባረ ስዕል ከማህበራዊ ሚዲያ ገጻቸው አንስተውታል። ቤተሰቦቻችን፣ የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።